ትዕይንታችን ሲጀምር ኤሚና ዴቪድ የተባሉ አንድ ባልና ሚስት ከሄዱበት ሽርሽር ወደ ቤታቸው በውድቅት ሌሊት እየተመለሱ እንመለከታቸዋለን። ኤሚና ዴቪድ ምንም እንኳን ከተወሰኑ ወራት በፊት ወንድ ልጃቸውን በሞት በመነጠቃቸው ምክንያት በትዳራቸው ውስጥ ደስታ ጠፍቶ ነገሮችን ለማስተካከል እየሞከሩ ቢሆንም ነገር ግን አሁንም ትዳራቸው ለመበተን በቋፍ ላይ እንደሚገኝ እንረዳለን። ያን ምሽትም መኪናውን እየነዳ የነበረው ዴቪድ ወደ ቤታቸው ቶሎ ለመድረስ በማሰብ ከፊቱ ባገኘው አቋራጭ መንገድ በኩል መጓዝ ከጀመረ ከረጅም ደቂቃዎች በኋላ አስፋልቱ ላይ ሽኮኮ ገብታበት ዴቪድ ሽኮኮዋን ለማዳን መኪናዋን በደንብ ሲያጠማዘዝ መኪናው በኃይል ተንገጫግጮ እንቅልፍ የወሰዳት ኤሚም ትነቃለች። ኤሚም ከዋናው መንገድ መውጣታቸውን ተመልክታ ዴቪድ ለምን በአቋራጭ እንደሄደ ብትጠይቀውም ዴቪድ አቋራጩ ብዙ ኪሎ ሜትሮችን ስለሚቀንስላቸው እንደሆነ ገልጾ ጉዟቸውን ይቀጥላሉ። ነገር ግን ለሰዓታት ያህል ቢጓዙም አቋራጩ መንገድ ወደ ዋናው መንገድ አላስወጣ ስላላቸው እነ ዴቪድ ሳያስቡት መንገድ እንደሳቱና እንደጠፉ ይገባቸዋል። ይህም አልበቃ ብሎ የነ ዴቪድ መኪና ሞተሩ መጮ ጀምሮ መኪናው ጉልበት እያነሰው በመምጣቱ ኤሚ ተበሳጭታ ዴቪድን ለምን በማያውቀው መንገድ እንዳመጣት መጨቃጨቅ ይጀምራሉ። በዚህም መካከል ከፊት ለፊታቸው አንድ የጋዝ ማደያ አግኝተው ማደያው ጋር እንደቆሙ ማደያው ግን እንደተዘጋ ይመለከታሉ። ምን ማድረግ እንዳለባቸው እያሰቡ ሳለም አንድ ሰውዬ ድንገት መኪናቸው ጋር ተከስቶ የኤሚና ዴቪድን ቆሌ ገፎ ይጥለዋል። ሰውየውም ምን ፈልገው እንደሆነ ሲጠይቃቸው ዴቪድም እየሄዱበት የነበረውን ከተማ ይነግረውና ወደዛ ከተማ መሄድ እንደፈለጉ ሲያስረዳው ጊዜ ሰውየውም ከተማው አሁን ከመጡበት በተቃራኒ አቅጣጫ እንደሆነ ያሳውቃቸዋል። ዴቪድም የመኪናቸው ሞተር እያስቸገራቸው ስለሆነ አካባቢው ላይ መካኒክ ይኖር ይሆን ወይ ብሎ ሰውየውን ሲጠይቀው ሰውየውም እሱ ራሱ መካኒክ እንደሆነ ገልጾለት የዴቪድን የፊት ኮፈን ከፍቶ ከዴቪድ ጋር አብረው መስራት ይጀምራሉ። መኪናው ውስጥ የቀረችው ኤሚም በሞት ከተለያቸው ልጃቸው ጋር የተነሱትን ፎቶ አይታ ስሜታዊ በመሆን እንባዋን እየጠራረገች ሳለ ዴቪድና መካኒኩ መኪናዋን ሰርተው ጨርሰው ዴቪድ ወደ መኪናው ይመለሳል። ዴቪድም ለመካኒኩ ገንዘብ ሊሰጠው ቢሞክርም መካኒኩ ግን ገንዘብ አልቀበልም ብሎ ከብዙ ልምምጥ በኋላ ዴቪድ የተወሰነ የኪስ ገንዘብ ለመካኒኩ ይሰጠዋል። መካኒኩም ኤሚ እንደቆዘመች ይመለከትና ትንሽዬ ርክችን ለኩሶ ለኤሚ በመስጠት የኤሚን ሙድ በትንሹም ቢሆን ቀይሮት እና ኤሚ ጉዟቸውን በድጋሚ ይቀጥላሉ። ነገር ግን 2 ኪሎ ሜትር እንኳን ሳይሄዱ የመኪናቸው ሞተር ድጋሚ መጮህ ይጀምርና ጭራሽ መኪናው ቆሞ አልንቀሳቀስ ይላቸዋል። ኤሚም እርዳታ ለመጥራት ሞባይሏን ብትከፍትም ነገር ግን ምንም አይነት ኔትወርክ እንደሌለ ተመልክታ በሁኔታው በጣም ትበሳጫለች። ዴቪድም መኪናዋን ለመስራት የተቻለውን ያህል ቢጥርም ምንም ስላልተሳካለት እስኪነጋ ድረስ መኪናቸው ውስጥ ከሚቆዩ ወደ ጋዝ ማደያው ተመልሰው መካኒኩን እንዲጠሩት ሀሳብ ያቀርባል። ኤሚም መጀመሪያ ላይ ባትስማማም ኋላ ላይ ግን ከመኪናው ወርዳ ወደ ማደያ ጉዟቸውን ይጀምራሉ። በመንገድ ላይም ዴቪድ ስለሞተው ልጃቸው አንስቶ ሐዘኑ ሁለቱን ሊያራርቃቸው እንደማይገባ ለማስረዳት እየሞከረ እያለ ኤሚ ግን ጭራሽ የዴቪድን ንግግር መስማት ስላልፈለገች ዝም ብለው መጓዟን ትቀጥላለች። በመጨረሻም እነ ዴቪድ ማደያው ጋር ደርሰው ወደ ውስጥ አጮልቀው ቢመለከቱ መካኒኩን ግን ሊያገኙ ባለመቻላቸው እነ ዴቪድ ከማደያው ጎን ወደሚገኝ አልጋ የሚከራይበት ቤት ያመራሉ። ውስጥ እንደገቡም እንግዳ መቀበያው ጋር ማንንም ስላጡ እዛው ቆመው ሳለ ከእንግዳ መቀበያው ክፍል ጀርባ አንድ ጩኸት ይሰማሉ። ብዙም ሳይቆይ ግን የቤርጎ ማናጀር ጩኸት ከሰሙበት ክፍል ሲወጣ ጩኸቱ ተከፍቶ ከነበረ ቲቪ የሚመጣ እንደሆነ ተረድተው እነ ዴቪድ ይረጋጋሉ። እነ ዴቪድም ስለ መካኒኩ ሲጠይቁት ማናጀሩም መካኒኩ እስከ ጠዋት ድረስ እንደማይመጣ ያሳውቃቸዋል። ዴቪድም የሞባይል ኔትወርካቸውን ቢስላላቸው ቅርብ ላይ ወዳለ ጋራጅ ለመደወል የህዝብ ስልክ መኖሩን ማናጀሩን ሲጠይቁት ማናጀሩም ውጪ ላይ ወዳለ የህዝብ ስልክ ይጠቁማቸዋል። ዴቪድም ቀጥሎ ሳንቲም እንዲዘረዝርልን ለማናጀሩ ቢሰጠውም ማናጀሩ ግን ደም በሚያፈላ ሁኔታ እንደ ቀንድ አውጣ ሲንቀራፈፍ ቆይቶ ዝርዝር ሳንቲሙን ለዴቪድ ይሰጠዋል። ሆኖም ግን ቅርብ የሚባለው ጋራዥ ከ25 ኪሎ ሜትሮች በኋላ ስለሆነ ያለው በዚህ ሌሊት ማንም እንደማይመጣላቸው ስላሳሰባቸው እነ ዴቪድ የቀረችዋን ሰዓት ተኝተው ለማሳለፍ በመወሰን አንድ ክፍል ይይዛሉ። ቁልፋቸውንም ተቀብለው ወደ ያዙ
የያዙት ክፍል እንደገቡ ክፍሉ ጥሩ የሚባል እንደሆነ አይተው ርካሽነቱን ቢያደንቁም ብዙም ሳይቆይ ግን ወለሉ እብድብድ በሚያካክሉ በረሮች የተሞላ እንደሆነ እንዲሁም ቧንቧው ሲከፈት ውሃው እንደ ፊሊተር ጠላ የጠቆረ እንደሆነ አይተው ሁለቱም እድላቸውን ማማረር ይጀምራሉ። ዴቪድም ኤሚ በጣም እንዳዘነችና እንደተበሳጨች አይቶ ስላደረሰባት መጉላላት ሁሉ ራሱን ተጠያቂ በማድረግ ይቅርታ ይጠይቃታል። ብዙም ሳይቆይ ግን አልጋቸው ጎን የነበረው ስልክ ጠርቶ ኤሚ ስልኩን ስታነሳው ከወዲያኛው መስመር ምንም አይነት ድምፅ ሳትሰማ ትቀራለች። በዛው ቅጽበትም የክፍላቸው በር በመንኳኳቱ ዴቪድ ሄዶ በሩን ቢከፍተውም ነገር ግን ውጪ ላይ ማንም እንደሌለ ይመለከታል። ከአንድ ደቂቃ በኋላ ግን በድጋሚ ስልክ በመደወሉ ዴቪድ ስልኩን አንስቶ ለማነጋገር ቢሞክርም አሁንም ምንም አይነት ምላሽ ያጣል። በዛው ቅጽበትም በራቸው በኃይል ስለተንኳኳ ዴቪድ ወደ ተንኳኳው በር ሲጠጋ የተንኳኳው በር ዋናው ሳይሆን ከቀጣዩ ክፍል ጋር የተያያዘው በር መሆኑን ይመለከታል። ዴቪድም በሩን ማንኳኳት እንዲያቆሙ ቀጣይ ክፍል ያሉትን ሰዎች በቁጣ ቢናገራቸውም ነገር ግን ምንም አይነት ምላሽ ከቀጣዩ ክፍል ስላልሰማ ዴቪድ ከክፍሉ ወጥቶ ቀጣዩ ክፍል በመሄድ በራቸውን ቢያንኳኳም ለሱም የሚከፍትለት ሰው ያጣል። ይህን ጊዜም ዴቪድ ማናጀሩ ጋር ተመልሶ በመሄድ ከነሱ ክፍል ጎን ያሉት ሰዎች በር እየደበደቡ አላስተኛ እንዳሏቸው ቢነግረውም ማናጀሩ ግን ቤርጎ ውስጥ ከነሱ ውጭ አልጋ የያዘ ሰው እንደሌለ በመግለጽ ምናልባት የኔ ቢጤ ተደብቆ ገብቶ ከሆነ ሄዶ እንደሚያረጋግጥ ቃል ይገባለታል። ዴቪድም ወደ ክፍላቸው እንደተመለሰ ኤሚ እዚህ ቦታ ማደር እንደማትፈልግ በመግለጽ ወደ መኪናቸው እንዲመለሱ ሀሳብ ብትሰጥም ዴቪድ ግን ሊነጋ የቀራቸው የተወሰነ ሰዓት ስለሆነ እዚህ እንዲያድሩ ያሳምናታል። ዴቪድም ቀጥሎ እንቅልፍ እንዲወስዳቸው ቤት ውስጥ ያገኘውን የፊልም ካሴት ማጫወቻ ውስጥ ከቶ ፊልሙ ከመጀመሩ አንድ ሰው ሲሰቃይ የሚያሳይ ትዕይንት እንደሆነ ተመልክቶ ፊልሙ የሆረር ቢመስለውም ትንሽ ቆይቶ ግን ዴቪድ እያየው ያለው ፊልም ሳይሆን እነሱ የያዙት ክፍል ውስጥ የነበረ ሰው በሰዎች ሲሰቃይ የተቀረጸ እንደሆነ እርግጠኛ ይሆናል። ከዴቪድም በተጨማሪ ኤሚም ፊልሙን አይታ እነሱ ክፍል የተቀረጸ እንደሆነ ሲገባት ዴቪድም ክፍላቸውን ሲፈታትሽ ቆይቶ አየር ማስተላለፊያ ቱቦ ውስጥ አንድ የተደበቀ ካሜራ እንዳለ ዴቪድ ይመለከታል። በዚህም ጊዜ ድንገት የክፍላቸው መብራት ድርግም ብሎ በመጥፋት የቅድሙ መንኳኳት ተጠናክሮ ለሰከንዶች ያህል ይቆይና መልሶ ዝምታ በመስፈኑ መብራቱ ወደ ኖርማል ይመለሳል። እነ ዴቪድም ቤርጎስ መቆየት ለነሱ አደጋ እንደሆነ ስለተረዱ በዋናው በር በኩል ከመውጣት ይልቅ ሌላ መንገድ ፍለጋ መታጠቢያ ቤት ቢገቡም የመታጠቢያ ቤቱ መስኮት ግን የማይከፈት እንደሆነ ይመለከታሉ። በዛው ቅጽበት ግን ኤሚ መታጠቢያ ክፍሉ ውስጥ መኪና ውስጥ አስቀምጠው የነበረውን የተገመጠ አፕል ተቀምጦ በማየቷ አንድ ሰው መታጠቢያ ክፍላቸው ውስጥ ገብቶ እንደነበረ እርግጠኛ ትሆናለች። ይህን ተከትሎም ዴቪድ የክፍሉ መብራት እንድታጠፋ አዟት ሲያበቃ ማድረግ የሚችሉን ነገር ቢኖር በራቸውን ከፍተው እየሮጡ ከአካባቢው ማምለጥ እንደሆነ በመነጋገር ሁለቱም በሩን ከፍተው መሮጥ ሲጀምሩ ከሶስት አቅጣጫ የፊት ጭንብል ያደረጉ ሰዎች ስለመጡባቸው ዴቪድ እና ኤሚ ሳይወዱ በግዳቸው ወደ ክፍላቸው ይመለሳሉ። ቀጥሎም ዴቪድ ባለጭንብሎቹ ሰዎች በራቸውን በርግደው እንዳይገቡ በሩን ሲይዝ ኤሚ ደግሞ መታጠቢያ ቤት የሚገኘውን መስኮት ለመስበር ስትሞክር ጭንብል ያደረገ ሰው በመስኮት በኩል ታይቷት ኤሚን ያስቆማታል። በታላቅ ፍርሃት ውስጥ ለተወሰኑ ደቂቃዎች ከቆዩም በኋላ ዴቪድ ሮጦ የህዝብ ስልኩ ጋር በመሄድ ለፖሊስ ለመደወል ማሰቡን ለኤሚ ቢነግራትም ኤሚ ግን አይሆንም በማለት ዴቪድን ልታስቆመው ትሞክራለች። ዴቪድ ግን እዚህ ከሚሞቱ እድሉን ልሞክር ብሎ በሩን በመክፈት የህዝብ ስልኩ ጋር ይደርስና ለፖሊስ ቢደውልም ነገር ግን ለፖሊሶቹ ያሉበትን አድራሻ በስርዓት መናገር ስላልቻለ ፖሊሶቹን እዚህ ጋር ነን ብሎ መጠቆም ሳይችል ይቀራል። በዛው ቅጽበትም ባለጭንብሎቹ በመኪና ሆነው ወደ ህዝቡ ስልክ እየተንደረደሩ መምጣት በመጀመራቸው ዴቪድ ፈርጥጦ ወደ ክፍሉ በመመለስ በራቸውን እንደቆለፉ ኤሚ ዴቪድን ጥብቅ አድርጋ ታቅፈዋለች። ቀጥሎም ዴቪድ ሽንት ቤት የሚገኘውን ፊት ማያ መስታወት በመስበር ራሳቸውን ከጠላት ለመከላከል መጠባበቅ ሲጀምር የቤርጎ ማናጀር እነ ዴቪድም በኮምፒውተር ስክሪኑ ላይ መከታተሉን ይቀጥላል። ከቆይታዎች በኋላም ኤሚ ከአንጎላጃት እንቅልፍ ስትነቃ ዴቪድ ደግሞ ክፍል ውስጥ ያገኘውን ሰዎች ሲሰቃዩ የሚያሳየውን ቪዲዮ አንዳች ፍንጭ ፈልጎ ሲያየው ቆይቶ ባለጭንብሎቹ ሰዎች በመታጠቢያ ቤት በኩል ወደ እነሱ ክፍል መግባት እንደሚችሉ ይመለከታል። ይህን ተከትሎም ዴቪድ
መታጠቢያ ክፍሉን ሲፈትሸው የመታጠቢያ ቤቱ ወለል የሚከፈት በር እንዳለው ያስተውላል። በዛው ቅጽበት ግን ውጪ ላይ አንድ መኪና መጥቶ ሲቆም እነ ኤሚ ድምጽ በመስማታቸው ሄደው በመስኮት ሲመለከቱ አንድ ሹፌር መኪናውን አቁሞ አልጋ ለመያዝ በሚመስል ሁኔታ ወደ ማናጀሩ ክፍል ሲያመራ እነ ኤሚ ይመለከታሉ። ኤሚና ዴቪድም ከሰውየው ኋላ ባለጭንብሎቹን ሲመጡ ስለተመለከቱ ከክፍላቸው ሆነው ሰውየውን ለማስጠንቀቅ መጫጫ ይጀምራሉ። በሚያስደንቅ ሁኔታ ግን ማናጀሩ መጥቶ ከሹፌሩ ጋር ሰላም ከተባባለ በኋላ ብዙ የፊልም ካሴት ሰጥቶት ሹፌሩ በሰላም ወደ መኪናው ይመለሳል። በዚህም ጊዜ የማናጀሩና የባለጭንብሎቹ ስራ ሰው ሲያሰቃዩ የቀረጹትን ቪዲዮ በሰው ስቃይ እርካታን ለሚያገኙ ሰዎች በከፍተኛ ገንዘብ መሸጥ እንደሆነ ተረድተው ልባቸው ፍስስ ትላለች። ቀጥለውም እነ ዴቪድ መታጠቢያ ቤት ወለል ላይ ያገኙት ጉድጓድ ውስጥ በመግባት በአይጥ በተሞላው ጠባብ ጉድጓድ ሲንፏቋቁ ቆይተው በመጨረሻ ማናጀሩ የነበረበት ክፍል ይደርሳሉ። እነ ዴቪድም ቀስ ብለው ማናጀሩ ክፍል እንደገቡ ውስጥ ላይ በመቶዎች የሚቆጠሩ የፊልም ካሴቶችን ተመልክተው ምን ያህል ሰው ተሰቃይቶ እንደሞተ እያሰቡ ሳለ ኤሚ ማናጀሩ ክፍል ስልክ በማግኘቷ ለፖሊስ መደወል ትጀምራለች። በዛው ሰዓት ግን ማናጀሩ ተመልሶ ወደ ክፍሉ በመምጣቱ ኤሚ ስልኩን ሳዘጋው ከዴቪድ ጋር ወደ ጉድጓዳቸው ይመለሳሉ። ማናጀሩም ከሰከንዳት ቆይታ በኋላ ስልኩ ክፍት መሆኑን አይቶ እነ ኤሚ መጥተው እንደነበረ እርግጠኛ በመሆን አንዱም ባለ ጭንብል ጉድጓድ ውስጥ ያሉትን ኤሚና ዴቪድን እንዲይዝ ይልከዋል። እነ ዴቪድ ግን ተሟሙተው ወደ ጋራጅ የሚያስገባው የጉድጓዱ ክፍል በመዝለቅ የጉድጓዱን በር ትልቅ ሳጥን ጥለው ይዘጉታል። ኤሚም ፍጹም ፍርሃት ውስጥ ወድቃ እየተንሰቀሰቀች በማልቀስ ባሏ ዴቪድ ላይ ተጣብቃ ከዚህ በፊት ስላስቀየመችው ነገሮች በሙሉ ይቅርታ ስትጠይቀው ዴቪድም ይቅርታ መጠየቅ እንደማያስፈልጋት ጠቅሶ ይህ ሁሉ ሲያበቃ ህይወታቸውን እንደ አዲስ እንደሚጀምሩ ቃል ይገባላታል። ይህንንም እንደተባባሉ ውጪ ላይ የተደወለውን የእርዳታ የስልክ ጥሪ አድራሻ አፈላልጎ የመጣ አንድ የፖሊስ መኪና መጥቶ በመቆም ሸምገል ያለ ፖሊስ ከመኪናው በመውረድ የቤርጎን ማናጀር ማነጋገር ይጀምራል። ፖሊሱም ዛሬ እዚህ ያደረ ሰው ስለመኖሩ ማናጀሩን ሲጠይቀው ማናጀሩም ለ3 ቀናት ያህል ሰው መጥቶ እንደማያውቅ ያሳውቀዋል። ፖሊሱ ግን የተወሰነ ፍተሻ ለማድረግ እነ ዴቪድ የነበሩበት ክፍል ገብቶ ሲያስስ መታጠቢያ ቤት ያለውን ጉድጓድ እንዲሁም እነ ዴቪድ ከፍተውት የነበረውን ሰው ሲሰቃይ የሚያሳየውን ቪዲዮ በማየቱ ፖሊሱ ሽጉጡን ደቅኖ ወደ ውጪ ይወጣል። በዛው ቅጽበትም እነ ዴቪድ ጉድጓዱ ላይ ያደረጉትን ሳጥን በመገልበጥ እነ ዴቪድ ክፍል ሊገባ ሲሞክር ዴቪድ እና ኤሚን ፈጥነው ከጋራዡ በመውጣት ውጪ ላይ ወዳለ ፖሊስ እየጮሁ ይሄዳሉ። ፖሊሱም አንዳች ልክ ያልሆነ ነገር እንዳለ ስለገባው እነ ዴቪድን መኪና ውስጥ አስገብቶ መኪናውን ሊያስነሳው ሲል መኪናው አልነሳ ብሎ እምቢ ይለዋል። ፖሊሱም ችግሩ ከሞተሩ እንደሆነ በመጠርጠር ሞተሩን ላይ ወደ ውጪ ሲወጣ አንዱ ባለ ጭንብል መጥቶ ፖሊሱን ስለገደለው ዴቪድና ኤሚም ከመኪናው ወጥተው በመሮጥ ተመልሰው ወደ ክፍላቸው ይገባሉ። ዴቪድም ቀጥሎ መታጠቢያ ቤት ያለውን መስታወት በመስበር አሳዳጆቻቸው በመስኮት እንዳመለጡ እንዲያስቡ አድርጎ ሲያበቃ ኤሚን ክፍል ውስጥ የሚገኘው ኮርኒስ ውስጥ ይደብቃታል። ቀጥሎም እሱ ለፖሊስ በድጋሜ ለመደወል ስልክ ፍለጋ ማናጀሩ ክፍል ሊሄድ ሲል ጭንብል ባደረገው ሰውዬ ተይዞ ሆዱ ላይ በጩቤ ይወጋል። ዴቪድም ወለሉ ላይ ወድቆ በስቃይ ሲያቃስት ማናጀሩ መጥቶ በካሜራው በመቅረጽ እንደነሱ ያስቸገራቸው ሰው አለመኖሩን ይነግረዋል። ቀጥለውም ሁለቱ ባለጭንብሎች ኤሚን ፈልገው እንዲያመጡለት ማናጀሩ ያዛቸዋል። ኤሚም ባሏ ዴቪድ ሲሰቃይ ብታይም ነገር ግን ከፍርሃቷ የተነሳ ለቅሷን ዋጥ አድርጋው ቆይታ ሁሉም ከክፍሉ እንደወጡ ትንፋሿን ለቃ አምረራ ታለቅሳለች። ከተወሰኑ ሰዓታት በኋላ ጀንበር መውጣቷን ተከትሎ ኤሚ ከተደበቀችበት ኮርኒስ ስትወጣ ክፍሉ ውስጥ አድፍጦ ሲጠብቃት የነበረ ባለጭንብል ኤሚን ሊያጠቃት ከኋላዋ ተንደርድሮ ይመጣል። ኤሚ ግን የሞት ሞቷን የባለጭንብሉ መኪና ውስጥ ሮጣ በመግባት መኪናዋን እንዳስነሳች ባለጭንብሉ ሰው የኤሚ መኪና ላይ እንደመገር ተጣብቆ አልወርድ በማለቱ ኤሚ መኪናዋን እያበረረች ወስዳ ሌላ ባለጭንብል ያለበት ስፍራ ጋር ታጋጨውና ሁለቱንም ባለጭንብሎች ገድላ በአንድ ድንጋይ ሁለት ወፍ ታራግፋለች። ቀጥላም ኤሚ ከመኪናው በመውጣት ማናጀሩ ክፍል ያየችውን ሽጉጥ ለማምጣት ስትገባ ማናጀሩ ከኋላዋ ጥቃት በማድረስ ሊገላግላት ሲሞክር ኤሚ ቀድማ ሽጉጡን በእጇ ስላስገባች ማናጀሩን ግንባሩን ብላ ደፍታ ወደ ገሃነም ትልከዋለች። ኤሚም ቀጥላ በማናጀሩ ስልክ ለፖሊስ ከደወለች በኋላ ተወግቶ መሬት ላይ ወደ ወደቀው ባሏ ዴቪድ በማምራት አብረው የፖሊስ እርዳታ መጠባበቅ ሲጀምሩ እየተመለከትን ትዕይንታችን ይቋጫል።